ዛሬ ማሳያችሁ እንግዲህ የሽሮ ፍርፍር ወይም ጥብስ ብንለው ይቀላል። በጣም አሪፍ ነው። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜድ ፋሚሊ ቤተሰቦች እንዴት ናችሁ? ቪዲዮውን ተመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እንደምታዩት ሽንኩርቱን በሰፊው በብዙ አድርጌ እንትና ይቁላላል ማለት ነው። እንደምታዩት እያቁላላን ነው። እንግዲህ ሽሮውን እስከ መጨረሻው አሰራሩን አብራችሁን ቆዩ። እንግዲህ ዛሬ ለየት ያለ ሽሮ ነው የሚሰራው ማለት ነው። ከዛ ተተቁላላ በኋላ ቲማቲም የተፈጨ ቲማቲም 2 ፍሬ አደረግንበት። ተደረገበት ደግሞ ይሄን ተዛ ጠበስ አድርገን እንደዚህ እናቁላላለን። ተተቁላላ በኋላ ማለት ቲማቲሙን አድርገን የተፈጨ ቲማቲም ማለት 2 ፍሬ ከዛ እንደዚህ አድርገን ያው እንግዲህ እንደምታዩት እያቁላላን ነው። እንግዲህ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ፣ ዝም አትበሉ ማለት ነው። አሁን እየተቁላላ ነው፣ እየበሰለ ነው። ትንሽ ከደን አደረግን። እንደምታዩት በዚህ መልኩ ሆኗል። አሁን እንደዛ በርበሬያችንን አደረግን። እንግዲህ እንደምታዩት ያው በርበሬ እንዲቀድራችሁ ነው። ሆራጥ የሚወድ ያለ አለጥ ማለት የሚወድ ያለ እንዲቀድሩ ነው። በርበሬያችን አድርገን አማሰልን። እያማሰልን ነው። እንደምታዩት የሚያምር ሽሮ ነው። እስከ መጨረሻው አብራችሁ ቆዩ። ቅውጥ ያለ ነው ማለት ነው። ያው እንግዲህ በርበሬ እንዲቀድራችሁ ነው። አሁን ጨመር እያደረግን ነው በርበሬ። ነጭ ሽንኩርታችንን አደረግን። እዚህ ጋር ደግሞ እንደምታዩት 4 ፍሬ ነው የተቀጠቀጠ ነጭ ሽንኩርት አድርገናል። ከደን እያረጉ ሲያማስሉት ይወዳል ማለት ነው። ይበስላል። እንዲበስል ከደን እያረጉ እዚህ ጋር በደንብ ሳሸው ቆይቻለሁኝ። አሁን ትንሽ ውሃ ለብ ያለ ውሃ እያደረኩ ነው። ለብ ያለ ውሃ አድርጌ አማስላለሁ። አሁንም እዚህ ጋር ደግሞ ኮረሪማ ነው የማደርገው። ኮረሪማችንን አድርገን በቃ የተፈጨ ኮረሪማ ማለት ነው እናማስላለን። አሁንም ያው በዚህ መልኩ እንደዚህ እያደረግን እየሰራን ነው። ሲያማስሉት ትበስል ይወዳል። ብስል አድርጉት። አሁንም ትንሽ ውሃ አለ አይደለ? አሁን በቃ በቂያችንን እያደረግን ነው ማለት ነው። ያው የሽሮ መጠናችንን ልኩን ውሃውን ይሄን ያህል ይበቃናል የሚለውን ለብ ያለ ውሃ ነው ማረግ። ቀዝቃዛ ውሃ አታድርጉ። ያው እንግዲህ አፈላሉን እያያችሁን ነው። እዚህ ጋር እንግዲህ ሽሮአችንን እየጨመርን ነው። ሽሮአችንን ጨመር እናማስላለን። በየቤታችሁ እየሰራችሁ ሞክሩት። በጣም ይጥማል፣ ይጣፍጣል። እዚህ ጋር የምታዩት እንግዲህ ቅቤ ነው ማለት ነው። ቅቤያችንን እናደርጋለን። ቅቤ የሌላችሁ እንግዲህ ያው ዝም ብሎ በዘይቱ ብቻ ማድረግም ይቻላል። ቅቤ ታለ ቤት ተነጠረ ቅቤ ማድረግ ነው ማለት ነው። በጣም ይጥማል ቅቤ ሲጨመርበት ማለት ነው። ፍር ያለ ነው የሚደረገው እንደምታዩት። አፈላሉን እንደዚህ እያያችሁት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በደንብ አማስሉት። እያማሰላችሁ ክድን ስታደርጉት በቃ ይበስላል ማለት ነው። ጨዋችንን እያደረግን ነው። ጨው እንግዲህ ጨዋችንን ካደረግን በኋላ ያው የመጨረሻ ስራ እየጨረስን ነው ማለት ነው።
እየወፈረው እየበሰለ ነው። እንደዚህ ግልብጥ ሲደረግ ተስር ቀይ የሚሆነው ተስር እየበሰለ ነው። ወርፋም ስለሆነ ታላማሰላችሁት እንትን አይልም ማለት ነው። ያማሰላችሁ ነው እንትን ማለት እና ቅውጥ ያለ ሽሮ እየሆነ ነው ማለት ነው። እዚህ ጋር የምታዩት እንትን ነው ቃሪያና ቲማቲም ማለት ነው። ቃሪያና ቲማቲማችንን ከተፍ ከተፍ አድርገን እንከተዋለን ማለት ነው። በቃ የምታዩት እንግዲህ ሳህና ላይ ያደረግን ይሄን እንግዲህ መብላት ብቻ ነው ማለት ነው በእንጀራችን። በጣም ነው የሚጣፍጠው፣ በጣም ነው የሚጥመው። በየቤታችሁ ሰርታችሁ ሞክሩት፣ ይጥማል ማለት ነው። ይሄን ይመስላል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዜድ ፋሚሊን ቤተሰብ አበረታቱኝ። ማንኛውንም ቪዲዮ አቀርባለሁ ኢንሻአላህ። በያላችሁበት ሰላማችሁ ይብዛ። ሁላችሁም በያላችሁበት ሀገራችንንም ሰላም አላህ ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።